በአሁኑ ጊዜ ለዓለም አቀፉ ማህበረሰብ ስጋት ከሆኑ ጉዳዮች አንዱ የአየር ብክለት ሲሆን ለዚህም መንስኤ ከሚባሉ ተግባራት አንዱ በኢንዱስትሪ የበለጸጉ ሀገራት ወደ ከባቢ አየር የሚለቁት የተበከለ ጋዝ ነው። ሌላው ደግሞ ከሳህራ በታች ያሉ ታዳጊ ሀገራት የሚያደርጉት የደን ጭፍጨፋና ለተለያዩ አገልግሎቶች የሚጠቀሙት ፒስታልና ሌሎች ፕላስቲክ ዕቃዎችን ያለ አግባብ ማስወገድ ሌላኛው የስጋት ምንጭ ነው። ሀገራችንም ባለፉት ዓመታት በበጋ ወራት በየዓመቱ ለ30 ቀናት ያካሄደችው የተፋሰስ ልማት ሥራ የአካባቢ መራቆትን ለመከላከልና በእነዚያ ቦታ ደግሞ በክረምቱ በችግኝ ተከላ ለመሸፈን በተደረገው ጥረት አወንታዊ ለውጦችም ታይተዋል። በክልሉ በስልጤ ዞን በገጠርም ሆነ በከተሞች የተጎዱና የተራቆቱ አካባቢዎችን መልሶ ከማልማት አንጻር በረሃማ የነበሩ ቦታዎች ለምተዋል። በአይን የሚታይ ውጤትም ተመዝግቧል። በየዓመቱ በስልጤ ዞን የሚከበረው የአካባቢ ጥበቃ ቀን ዘንድሮም በችግኝ ተከላና በፓናል ውይይት ተከብሯል። የተራቆቱ አካባቢዎችን መልሶ ከማልማት አንጻር በበጋ ወራት በተፋሰስ በለሙ ቦታዎችና በሌሎች አካባቢዎችም የሚደረገው የችግኝ ተከላ ስራ ፋይዳው የጎላ ነው። ያው የአካባቢ ሙቀትንም ለመከላከል ሀገራዊ ራዕዩንም ለማሳካት በችግኝ ተከላ የጀመርንበት ሁኔታ ያው ይሄ ከዚህ በፊትም እየተደረገ የነበረ በመሆኑ ይህንን መነሻ በማድረግ ደግሞ እስከታች እየሰራንበትም የነበረ ከመሆኑ መነሻ ተጨባጭ ውጤት የመጣበትና በዋናነት እኔ አሁንም መግባባትና ማወያየትም ያለብን በአስተሳሰብ ደረጃ እንዴት ነው አካባቢያችንን መቀየር መቻል አለብን። ችግኝ ተከላ ጉዳይ በአካባቢያችን ደረጃ ከተጀመረበት ወዲህ አካባቢው ምን ያህል ለውጥ አምጥተዋል የሚለው ነገር በአይን አይቶ መመስከር የሚቻል ነገር ነው። ስለዚህ ወራቤ አካባቢ ዞኑ ከመመስረቱ በፊት ምን ያህል የተጎዳ መሬት እንደነበረ፣ ዞኑ ከተመሰረተ በኋላ አካባቢው ምን ያህል ማራኪ እንደሆነ ግራ ቀኝ የሚያሳይ ጉዳይ ነው ያለው። በጣም ደስ የሚል መጀመሪያ ይሄን ወራቤ ለመግባት ማንም ሰው አልፈለገውም። አሁን ግን በብዛት በጉጉት ሰው ይፈልገዋል። ወራቤ ብቻ ሳይሆን በዞን ውስጥ ያሉት ከተሞችም ጭምር በኦሮንጋዴ አተካከል ዙሪያ በጣም ምቹ ሁኔታ ነው ያለው። ስለደኑ እኛው ቀበሌ ቆላማ ነው። አብዛኛው አንዱ ፓርቱ ቆላማ ነው። ቆላማው ራሱ በተፋሰስ ያለማ ነው። ምንም ገላጣ በረሃማ የሆነው መሬት ራሱ በተፋሰስ ያለማ ነው። አሁን በሚማርክ ደረጃ አለ። የደን ልማት አስቀድመን ችግኝ ጣቢያ ላይ ከማፍላት አንፃር ችግር የነበረበት ይሄን አሁን በብዛት አስቀድመን ለማፍላት የሞከርንበት ሁኔታ ነው ያለው። ይሄ ከተደረገ በኋላ ደግሞ አስቀድሞ ዝናብ ከመውጣቱ በፊት ከመትከል አንፃር ችግር ያለበት ዘንድሮ ዞኑ ቀደመን እንጂ እኛ ለዛሬ ነበረ ፕሮግራም የያዝነው ወረዳ ላይ ንቅናቄ እንፈጥራለን ብለን ዛሬ ፕሮግራም ይዘን ነበር። ያው የዞኑ መጀመሪያ ወደ አርብ ነው ሐሙስ አካባቢ ስለነበረ እኛ ቅዳሜ ብለን ይዘን ነበር። አስፈላጊ የሆኑ ዝግጅቶችን መጨረስ መቻል አለብን ብለን ችግኝም ጭምር በየእንትኑ አዘጋጅተናል። እኛም አሁን ባለንበት ደረጃ የደን ልማታችንን በከፍተኛ ደረጃ ለማሳደግ የምንፈልግ ከሆነ አንደኛ የተተከሉ ደኖችን በተገቢ መጠበቅና መንከባከብ፣ የነበሩ ደኖችን መጠበቅ፣ ከውድመት መከላከል፣ ሁለተኛ አዳዲስ ደን መትከል፣ የተከልነውን ደን ደግሞ መትከል ብቻ ሳይሆን መንከባከብም ጭምር ነው። ድሮ ሰብል ላይም የነበረ አመለካከት አለ። ሰብል እንበትናለን እንጂ አንዳንድ ቦታ ላይ አናርምም ነበር፣ ማዳበሪያ አንጠቀም ነበር። ያ ግንዛቤያችን ነው። ዛሬ ግን ደን እንተክላለን፣ በማዳበሪያም እንተክላለን። እንደገና የተከልነውን ውሃ ባይኖር እንኳን ውሃ ቀርተን እናጠጣለን። እንደ ልጃችን እንከባከባለን። ስንንከባከብ ከደን የምናገኘው ጥቅም የት የሌለ ነው፣ እጅግ በጣም ትልቅ ነው። በመስመር በትክክል ቆፍሮ ዛፍ ያልማበት እነዚህ መሬት የሚያለሙ ቅድም ያየነው ዲከረንስ አይነት ትሪሉሰርን የምንላቸው ዛፎች አሉ። ዋንዛ አለ፣ ወይራ አለ። ቅድም መምሬ ሲናገሩ ሰምታችኋል። ቤተክርስቲያን መታየት ብለውኛል። እኔ መጥቼ ለማየት ቃል ገባለሁ። በዚህ አጋጣሚ 100 ወይራ ተክያለሁ፣ 100ውን ጸድቋል ነው ያሉት። 100 ወይራ አንድ ሰው ቢተክል ዙሪያውን ቤቱን ከተባራሪ መኪና ሊታደገው የሚችል ወይራ ማድረስ አይቻልም እንዴ? አልቾስ ስንወጣ እኮ በየመንገዱ 50 እና 100 ዓመት የሞላቸውን ዝግባዎች ነው የምናየው። ወደ ታች ስንወርድ ደግሞ 100 እና 50 ዓመት የሞላቸው ዋርካዎች አሉ፣ ዋንዛዎች አሉ። እነዚህን ለመቁረጥ እንጂ የሚያስበው እነዚህን ለመተካት የሚያስብ የቀበሌ አመራር የለም በአሁኑ ሰዓት።
በስልጤ ዞን ርዕሰ መዲና ወራቤ የሚገኘው ሃይራንዝ ትምህርት ቤት ከዚህ በፊት ከበረሃማነቱ ባሻገር በጎርፍ ተሸርሽሮ ለትምህርት ቤቱ ህንጻም ስጋት እንደነበር ተገልጿል። እዚህ ሃይራንዝ ልዩ ሁለተኛ ደረጃ ትምህርት ቤት የተማሪዎች ማደሪያ ዶርም ነው። ይሄ ዶርም ሲሰራ እንዳጠቃላይ ቦታው ያው ከወራቤ ከተማ ከከተማው ዳር ከመሆኑ ጋር ተይዞ በጣም ችግር የነበረበት በጣም የተጎዳ አካባቢ ነው የነበረው። በዙሪያው ገደል ነው የነበረው። እንደምታዩት ከትምህርት ቤቱ ግቢ ውጪ መኖሪያ ቤቶች አሉ። መኖሪያ ቤቶች ናቸው ያሉት። እነዚህ መኖሪያ ቤቶች ይህን አካባቢ ይጠቀሙ የነበረው ለቆሻሻ ማጠራቀሚያ፣ ከቤት የወጣ ቆሻሻ እዚህ የሚጣልበት ሁኔታ ነው የነበረው። ሁለተኛ ለብዙ ዘመን ዳር ሆኖ የቆየ ከመሆኑ ጋር ተያይዞ በጣም የተጎዳ መሬት ነው የነበረው። ቦረቦር ነው የነበረው። በተወሰነ መልኩ ጎርጅ የቆረጠው እንደምታዩት ቀደም ሲል የነበረው እንትኖቹ አሁንም አሉ። የሃይራንዝ ትምህርት ቤት የልማት ማህበሩ ራሱ ካቋቋማቸው ራሱ ከሚደግፋቸው ትምህርት ቤት አንዱ ከመሆኑ ጋር ተያይዞ ይህ የተማሪዎች ማደሪያ ህልውናው ችግር ውስጥ የደረሰበት ሁኔታ ታይቶ በቅርብ ጊዜ ጎርፍ ሊያጠቃውና ሊበላሽ በደረሰበት ሰዓት ከዞን አካባቢ ጥበቃ ከዞን አስተዳደር ምክር ቤት በጋራ በመሆን የዚህን ህንጻ ህልውና በመጠበቅ ለተማሪዎች ምቹና ማራኪ ለማድረግ ታስቦ ይህ አካባቢ ተሰርቷል። ይሄ ትሬሲንግ አሁን የተሰራው አካባቢ እኛ ያሰብነው ከአካባቢ ጥበቃ ከአፈር ማቆየት ጋር ተያይዞ በተጨማሪ ሜዳ ለመስራት ነው ያሰብነው። አሁን ይሄ መሬቱ ካገገመ በኋላ የተለያዩ ሜዳዎችን እዚህ ጋር እንሰራለን ብለን አስበናል። ይሄን ስራ ለመስራት አንድ ምቹ ሁኔታ ነው የነበረን። አንዱ ምቹ ሁኔታ የነበረን ከማረሚያ ከዞኑ ማረሚያ ቤት በጋራ ተቀናጅተን የጉልበት ኃይል ከዛ ነው በተከታታይ በጣም ጥሩ የሆኑ ልምድ ያላቸው ባለሙያዎች እዛ ውስጥ የነበሩበት ነው። የራሳቸውንም ማረሚያ ቤቱን ግሪን ያርጉ የነበሩ እነዚህን ይዘን ከስልጤ ልማት ማህበር ጋር በመቀናጀት የስልጤ ልማት ማህበር ይህን ተቋም ይህን ትምህርት ቤት እየገነባ ያለው የስልጤ ልማት ማህበር ነው። በልማት ማህበሩ ነው ታግዞ ስራ እየሰራ ያለው ትምህርት ቤቱ። እሱ ተጨማሪ ሆኖ ዞኑ የመደበውን በጀት በስልጤ ልማት ማህበር አማካኝነት የሚያስፈልጉ ግብዓቶች ገብተው ዛሬ ለምናየው አረንጓዴ ልማት የደረሰበት ሁኔታ ነው ያለው። አንድ የህግ ታራሚ በነፃ ነው ልማት የሚያለማው ወይስ ክፍያ አለው? በምን መልክ ነው የምናስሄደው የሚለውን ያው የህግ ታራሚዎች መተዳደሪያ ደንብ አለ። በቀን አንድ የህግ ታራሚ ምን ያህል ነው ጉልበት ዋጋ ማግኘት ያለበት የሚለው በደንብ ግልጽ የሆነ የተቀመጠ ነገር ስላለ በደንቡ መሰረት ከስልጤ ልማት ማህበር ጋር ውል በመግባት ክፍያ እንዲከፈላቸው ፔሮል አለ፣ ወራዊ ፔሮል አለ። በፔሮል ክፍያ ያገኛሉ። እዚህ ውስጥ እስከ 809 የተለያዩ ፍራፍሬዎች ተተክለዋል። የተለያዩ ፍራፍሬዎች ቡና አለ፣ አቮካዶ አለ፣ የተከተበ ማንጎ አለ፣ ሌሎችም አሉ። እንደዚሁም ደግሞ ከ23700 በላይ የደን ዝርያ ያላቸው ዛፎች ተተክለዋል እዚህ ውስጥ ማለት ነው። እዚህ ውስጥ ተተክለዋል። ከነዚህ ውስጥ በተለይ የተለያዩ አገር በቀል የሆኑ እንደ ዋንዛ፣ ወይራ የመሳሰሉ በርካታዎችን እዚህ ውስጥ የተከልንበት ሁኔታ ነው ያለው። እንደዚሁም የቆላ ቀርከሃ የምንለው እዚህ ውስጥ አለ። ሙዝ አለ፣ ቀርከሃ አለ። የተለያዩ ቫራይቲዎች ናቸው እዚህ ቦታ ተከላ ያካሄድ ነው። ታዲያ ይህ ቦታ ዛሬ ውብና ማራኪ ሆኖ ከትምህርት ቤትነት ባለፈ ለማረፊያና ለመዝናኛነትም ተመራጭ ሆኗል። ከእርሻና ተፈጥሮ ከአካባቢ ጥበቃ ከስልጤ ዞን ምክር ቤት በጋራ በመሆን የተለያዩ የልማት ስራዎችን እየሰራን አሁን ትምህርት ቤቱ መጀመሪያ ለመታደግ ነበር ያሰብነው። አሁን ግን ውብና ማራኪ ተማሪዎች እዚህ ላይ ቁጭ ብለው ነው የሚያነቡ። ፀሐይ በሌለ ሰዓት በጣም ቁጭ ብለው እንዲያነቡ መጀመሪያ አሁን ጥላ አለው ዙሪያው ላይ ሊያድግ የሚችል ጥላ ታሳቢ አድርገን ቁጭ ብለን ሊያነቡ የሚችሉበትን ጥላ ተክለናል ዙሪያው ላይ። ወደፊት አድጎ እዛ ላይ ጥላ ላይ እየተዝናኑ የሚያነቡበት ነው። አሁን ከተለያዩ ቦታዎች የዞኑ ተወላጆች ከተለያዩ ቦታ እረፍት ይመጣሉ። ሰመር ሲመጡ ቀጥታ እዚህ መጥተው ነው እየተዝናኑ የሚሄዱት።
ጠይቀው ይገባሉ። ለምንድን ነው? አይ ልንዝናና ነው፣ እንደዚህ አይነት ነገሮች አሉ ተብለናል ብለው ገብተው በጣም ተገርመው ነው የሚወጡት። የውይይቱ ተሳታፊዎችም በዚሁ ለጉዳት ተዳርጎ በነበረው ቦታ የተተከሉትን ችግኞች እንዲጎበኙ ከተደረገ በኋላም ባዩት ለውጥ መደሰታቸውንና ወደ ሌሎች አካባቢዎችም ተሞክረው መስፋት እንደሚገባውም ተናግረዋል። አሁን ሃይራንዚ ላይ ያየነው ነገር ትልቅ ትምህርት ነው። ምንም ያልነበረ መሬት ለምንም አገልግሎት የማይታሰብ መሬትን ተቀይሮ አሁን ውብ ሆኖ ጭምር ለአይን ማራኪ ሆኖ የሚታይበት ደረጃ ነው ያለው። ስለዚህ ወደዚህ መቀየር የሚቻልበት የኛ ወረዳ ደግሞ በጣም የተጎዳ ወረዳ ነው። በጣም የተጎዳ በአጭር ጊዜ ካልቀየር ነው በስተቀር በጣም ችግር ያለበት ነው። እንደዚህ ህብረተሰቡ ሲወጣ በዚህ መልኩ ገብቶት ችግሩ የኔ ነው ብሎ በዚህ ደረጃ ሲሳተፍ ነገሮችን ሁሉ መለወጥ የሚቻል እንደሆነ በዚህ መልኩ ማየት ይቻላል። ሃይረንዚንም ስንወስድ አካባቢን ለማጥፋት ለማውደምም ሰው ነው ምክንያቱ፣ አካባቢ መልሶ ለማልማትም ምክንያቱ ሰው ነው። የምናጠፋውም እኛ ነን፣ የምናለማውም እኛ ነን። ሁለቱንም በዚህ መልኩ አይተናል ማለት ነው። ስለዚህ የጠፋውን መልሶ ለማልማት ደግሞ ይሄንን እናንተ ምስካሪዎች ሆናችኋል። የስራው ባለቤት ስለሆናችሁ በጣም ትልቅ ስራ ነው የሰራችሁትና ያለኝን አድናቆትም ጭምር ለመግለጽ ነው። የችግኝ ተከላ ስራው ለመርሃ ግብር ከመደረግ ባለፈ በተለይ ለጽድቀቱ ትኩረት መስጠት እንደሚገባም ተነስቷል። አሁን እንደኛ ወረዳ ሁልጊዜ ችግኝ የሚተከለው ለመርሃ ግብር ስለታዘዘ ብቻ የሚተክል አድርጎ የመውሰድ አሳሰብ ነው የነበረው። በየዓመቱ የተተከለ የነበረ ችግኝ የጽድቀት ደረጃውም መሰረታዊ ችግር የነበረበት ስፔሻሊ ከተማ ላይ ደግሞ እንዴት ሊያድግ ይችላል? እንዴት ሊሆን ይችላል? ልቅ እንስሳት ባለበት የውሃ ችግር ባለበት እንዴት ችግኝ ተክለን አካባቢያችንን ልንቀይር እንችላለን የሚለው ነገር በአሳሰብ ደረጃ ተቀባይነት አልነበረው። በዚህ ረገድ በቂ ውይይት የተደረገ በመሆኑ 2009 ላይ የተሰሩ ስራዎች ቅድም ሚቶ ሊቀመንበር ሲያነሱት እንደነበረው ከዛ በዋናነት ሰራዊቱ በተለይ በአደረጃጀት ውይይት ያደረገበትና አቋም የያዘበት ሁኔታ አሁን ላለው ለውጥ አሁን ላለው ጅምር እንቅስቃሴ መሰረት የጣለበት ሁኔታ ነው ያለው። ክልላችን የደን ችግኝ መትከሉ ላይ ችግር የለብንም፣ እንተክላለን፣ ግን ጽድቀት ላይ ችግር አለብን። ስለዚህ ይህንን ጽድቀት ለማስተካከል ለማሻሻል አሁን የተከልንባቸው አካባቢዎችን እዛው አካባቢ ላለው ማህበረሰብ አደራ ሰጥተን ህብረተሰቡ ውሃ እያጠጣ እንደ ልጁ እየተንከባከበ ደንን እንዲያጸድቅ ማድረግ ነው የሚኖርብን። ስለዚህ በዚህ ደረጃ ይህንንም ኃላፊነት ወስደን መስራት አለብን የሚለውን ነገር በዚህ አግባብ ለማስቀመጥ ነው። እንዲሁም እንደነ ፒስታልና ሌሎች ፕላስቲክ እቃዎች አካባቢን ከመበከል አኳያ የከፋ ተጽዕኖ ስለሚያሳድሩ በአግባቡ መወገድ እንዳለባቸውም ተገልጿል። ፌስታሉ ጭምር በከተማ ሮብና ቅዳሜ የገበያ ቀን ነው። ከዛ በመነሳት ፌስታሉ ንፋሱ አንስቶት የገበሬ ማሳ የሚበክልበት ሁኔታ ነበር። በአሁኑ ሰዓት ግን ያ ፌስታል በገበያ ማግስት በሰራዊት በአደረጃጃት በመጠረጉ ምክንያት ከተማው የተሻለ ሁኔታ ነው ያለው። መጀመሪያ አካባቢ በሰነድ ሲቀርብ ብዙ ጉዳት እንዳለው በሰነዱ ሲዘረዘር በሰማሁት መሰረት ነው። ብዙ በሽታ እንደሚያስከትል ነው። የአፈር ለምነትንም ያሳጣል። ሚበሰብስም አይደለም። እስከ ማሳ ሲናርስ በማሳ ጭምር እርሻ ማሳችን ጭምር በየቦታው ወጥቆ የሚገኝ ነው ፕላስቲክ። አሁን ከዜሮ ተነስተን ይሄን ፕላስቲክ አሰሳ ቁጥጥር ማድረግ መቆጣጠር አለብን የሚለውን እንትን ለመውሰድ ነው። ከዚህ በፊት ምንም ያልሰራንበት ስለሆነ ማለት ነው። የውሃ አይላንድ ፕላስቲኮችንም ጭምር በየሱቁ ከሸቀጥ ከሱቅ ጨው ተቃጥሮባቸው የሚመጡ ፕላስቲኮችንም ጭምር ከዜሮ ተነስተን እነሱን ቁጥጥር ብናደርግ የሚለውን ለመውሰድ ነው። የንግድ ልውውጡ በጣም ፈጣንና ከፍተኛ ስለሆነ በየቀኑ ወደ ቤታችን የምናመጣው ፌስታል ለአካባቢ ብክለት አስተዋጽኦ የሚያበረክት ነው። በየቀኑ የምንገዛቸው ሸቀጦች የታሸገበትን ካርቶን በአግባቡ ማናስወግድ ከሆነ ለአካባቢ ብክለት ወሳኝ ነው። በየጊዜው የምንገዛውን ዘይት ከተጠቀምን በኋላ ጀሪካኑን በአግባቡ ማናስወግድ ከሆነ ለአካባቢ ብክለት መንስኤ ነው ብለን ሁሉም ሰው መስራት አለበት። በተለይ እዚህ የመጣችሁ አመራሮች ግንባር ቀደም ተዋናኝ መሆን አለባቸው የሚል ነገር መወሰድ አለበት። የስልጤ ዞን ዋና ከተማ የሆነችው ወራቤን ጨምሮ በጽዳቱም ሆነ በአካባቢ ጥበቃ ስራ በክልሉ እውቅና እንዳላትም ተገልጿል።